بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد فيا إخوة الإيمان السلام عليكم ورحمة الله وبركاته. ዛሬ ደግሞ በአላህ ስብሐነሁ ወተዓላ ፈቃድ የምንመለከተው ሱረቱን ነስር ነው። ሱረቱን ነስር በአብዛኞቹ ዑለማዎች ቀውል መሰረት የወረደችው መዲና ነው። መደንይ ናት። መደንይ የሚባሉና መክይ የሚባሉ ሱራዎች አሉ። ከሂጅራ በፊት የወረዱ ሱራዎች መክይ ይባላሉ። ከሂጅራ በኋላ የወረዱ ሱራዎች ደግሞ መደንይ ይባላሉ። ምንም እንኳን ነብዩ ሰለላሁ ዐለይሂ ወሰለም መካ በነበሩበት ጊዜ ከሂጅራ በኋላ መካ በነበሩበት ጊዜ እንኳን ቢወርድም የመካ ሱራዎች እንጂ የሚባሉት የመዲና ሱራ ተብለው አይገለጹም። ስለዚህ መደንይና መክይ ተብለው ለመጠራት የጊዜ ገደብ ከሂጅራ በፊትና ከሂጅራ በኋላ የሚል ገደብ እንጂ ቦታ አይደለም ማለት ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ለሌሎች ዘመቻዎች ከመዲና በወጡባቸው አጋጣሚ የወረዱ ሱራዎችን ጭምር መደንይ ነው የሚባሉት። ከሂጅራ በፊት ከሆነ ደግሞ ከመካ ወጣ ብለው ወደ ጣይፍ ምናምን በሄዱበትም አጋጣሚ የወረዱ ሱራዎች መክይ ነው የሚባሉት። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ሱረቱን ነስር ወረደላቸው። የት ነው የወረደላቸው? መዲና ነው የወረደላቸው። አንዳንድ የተወሰኑ ዑለማዎች አሉ ከሂጅራ በፊት መካ ከወረዱ ሱራዎች መካከል ናት የሚሉ ማለት ነው። መከራከሪያቸው ምንድነው? አንደኛው ነገር ከነስር ጋር በተያያዘ አላህ Subhanahu Wa Ta'ala ወደፊት እንደሚነስራቸው ቃል ከገባላቸው የቀባላቸውን ሱራዎች ስንመለከታቸው አብዛኞቹ መካ ናቸው አሉ። ለምሳሌ ሱረቱ አልጂን ላይ من كان يظن أن لن ينصره الله في الدنيا سورة الجن سورة الحج من كان يظن أن لن ينصره الله في الدنيا والآخرة فليمدد بسبب إلى السماء محمد الله يردهم ብሎ የሚያስብ የሆነ ሰው ገመድ ጣሪያው ላይ ያንጠልጥልና ራሱን ያጥፋ አላህ መርዳቱ አይቀርም ነው ቁጭቱን የሚወጣለት ነገር ከሆነ ራሱን በማጥፋት ቁጭቱን ያበርድ እንጂ الله محمد كمردات ودعا ليلم هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافر الله يهن الدين يبلين ما أدرك من فلقه إن الذي فرض عليك القرآن لرادك إلى معاد لا في سورة القصص يا قرآن بانت لا يورده هنا جيتا ودا ትውልድ ስፍራ ይመልሳል ብሎ ቃል ከገባላቸው ኢና ለነንሱሩ ሩሱለና ወለዚና አመኑ ፊል ሐያቲ ዱንያ የተለያዩ ቦታዎች ላይ ስለ ድል የሚያወራባቸውን ሱራ አንቀጾች እንመለከታቸው መክይ ናቸው። ይሄም ቃል ከተገባላቸው ነብዩ ሰለላሁ ዐለይሂ ወሰለም የመካ የስትራግሉ ጊዜ በጣም መስዋዕትነት እየከፈሉ የነበሩበት ዘመን ላይ ብስራት እንዲሆናቸው የነገራቸው ነው። ያንን የሚያመለክት ነገር ግን የለም። ብዙ ነስርን የሚያመለክቱ መዲና ያወረዱ አንቀጾች አሉ። ይሄ አያስኬድም። አላኩል ሐል መዲና ነው የወረደችው የሚለው ነው የሚያስማማው። ይሄን አንቀጽ በተመለከተ ዑመር ረዲየላሁ ዐንሁ አንድ ጊዜ ሰሃቦቻቸውን በዘመናቸው ማለት ነው አስተዳደር በነበሩበት ዘመን ሰሃቦቻቸውን ሰበሰቡ። ከዛ ከነሱ ጋር ኢብኑ አባስንም ጠሯቸው። ኢብኑ አባስን ይጠሯቸው ነበር ብዙ ጊዜ። ያንን በማድረጋቸው ሰዎች ደስተኞች አልነበሩም። ትልልቅ ሰዎች ናቸው፣ በእድሜ ገፋ ያሉ ናቸው። ኢብኑ አባስ ደግሞ ያን ያክል እድሜያቸው ትልቅ አልነበረም። ገና ስራ ቤቶቹ መጀመሪያ አካባቢ ነበር የነበሩት እና ይህንን ሕፃን ልጅ ለምንድን ነው የሚያስገባብን አይነት ቅሬታዎችን ሲያሰሙ ነበር። ኢብኑ አባስ ያን ቀን ሲጠሩኝ አሉ በሰዎች መካከል በዛ ቦታ የምመጥን መሆኔን ለማሳየት ይሆናል ብዬ ነበር ያሰብኩት አሉ። ከዛ ገቡ። ዑመር ረዲየላሁ ዐንሁ ኢዛ ጃአ ነስሩላሂ ወልፈትህ ምን ነው የሚመለከተው ብለው ሰሃቦቻቸውን ማለት በዙሪያቸው የነበሩትን ሹራ ሚንበሮቻቸውን ጠየቋቸው። እነሱ ምን አሉ? ያማ ያው ኢዛ ጃአ ነስሩላሂ ወልፈትህ ፈሰቢህ ቢሐምድ ረቢከ ወስተግፊር አይደለም አመረና ነህመደሁ ወነስተግፊረሁ አላህ ሱብሓነሁ ወተዓላ እንድናመሰግነው ኢስቲግፋርን እንድንለምን ያዘዘበት ሱራ ነው እና አላህ ለእኛን በመርዳቱ ፈትህ በመስጠቱ ምክንያት እንደዛ እንድናደርግ ያዘዘበት ሱራ ነው አሉ። የተቀሩት ደግሞ ዝም አሉ። ኢብኑ አባስ ዑመር ረዲየላሁ ዐንሁ ወደ ኢብኑ አባስ ዘወር አሉና እንደዛ ነው እንዴ ነገሩ አሏቸው። ኢብኑ አባስ አይደለም ምንድነው ታዲያ ሲላቸው ሁወ አጀሉ ረሱልላህ ሰለላሁ ዐለይሂ ወሰለም አዕለመሁ ለሁ
አላህ ነቢዩን ሰለላሁ ዐለይሂ ወሰለም የመሞቻ ዘመናቸው እየቀረበ መሆኑን የጠቀሰበት ሱራ ነው። ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ፣ በቃ ሁሉ ነገር ተጠናቋል፣ መሞቻህ ደርሷል እያላቸው ነው አሉ። ምናልባት ይህን የሚያግዝ ሌላ ነገር አለ። ምንድነው እሱ? ፋጢማ ረዲየላሁ ዐንሃ ረሱል ሰለላሁ ዐለይሂ ወሰለም ይሄ የቁርአን አንቀጽ ሲወርድላቸው ትላለች። ይሄ የቁርአን አንቀጽ ሲወርድላቸው ፋጢማን ጠሯት። ከዛም አንዴ አለቀሰች፣ ከዛ ድጋሚ ደግሞ ሳቀች። ስትጠየቅ ምን አለች? ያለቀስኩት ረሱል ሰለላሁ ዐለይሂ ወሰለም መሞቻቸው እንደደረሰ ስለተነገራቸው ነው። የሳቅኩት ደግሞ አብሽሪ ታገሺ አሉኝ። ካለቀስኩ በኋላ ያጽናኑኝ ፈልገው ፈኢነኪ አወለ አህሊ ለሐቀም ቢ፣ ከቤተሰቦቼ መካከል መጀመሪያ እኔን የሚከተለኝ ወደ እኔ የምትመጪው አንቺ ነሽ። ወሃዳ ሚን ሙዕጂዛት ነቢዩ ሰለላሁ ዐለይሂ ወሰለም፣ ይህም ከነቢዩ ሰለላሁ ዐለይሂ ወሰለም ሙዕጂዛዎች መካከል ከነቢዩ ሰለላሁ ዐለይሂ ወሰለም ቤተሰቦች ወዲያው ነቢዩ ካለፉ በኋላ ቀጥሎ የሞተችዋ ፋጢማ ናት። በ6 ወር ልዩነት ነው የሞተችው። ነቢዩ ሰለላሁ ዐለይሂ ወሰለም ከሞቱ ከ6 ወር በኋላ ነቢዩ ማን እንደሚከተላቸው ተንብየው ነበር ማለት ነው። እና ይቺ ሱራ አላህ ሱብሓነሁ ወተዓላ ወደፊት የሚሰጣቸውን ነገር ቃል ከገባላቸው ነገሮች ሱራዎች መካከል አንዷ ናት። ሱረቱ ዱሃ ላይ ምን ይላቸዋል? ወለሰውፈ ዩዕጢከ ረቡከ ፈተርዳ፣ ጌታ አላህ ሱብሓነሁ ወተዓላ ይሰጥሃል፣ በሰጠህ ነገርም ትደሰታለህ ትወዳለህም ብሏቸው ነበር። ይህንን ያላቸው የት ነው? መካ ላይ ሙሽሪኮች በዙሪያቸው ያሉ ሙስሊሞችን ፍዳ አሳራቸውን እያበሏቸው በነበሩበት ጊዜ፣ መከራቸውን እያበሏቸው በነበረበት ጊዜ፣ በፍጹም ለህይወታቸው እየሰጉ በነበረበት ጊዜ፣ ማንም እነዚህ ሰዎች ተስፋ አላቸው ብሎ በማያስብበት ጊዜ አላህ ሱብሓነሁ ወተዓላ አብሽርን ያለው ወለሰውፈ ዩዕጢከ ረቡከ ፈተርዳ፣ ተስፋ ሰጣለሁ፣ ይኸው ጌታህም ይሰጣል ትደሰታለህም ያለባቸው አንቀጽ ነው። ያንን ተከትሎ አላህ ሱብሓነሁ ወተዓላ ነስር ሰጣቸው። ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናሰ የድኹሉነ፣ ከሰጣቸው ስጦታዎች መካከልና ነቢዩ ሰለላሁ ዐለይሂ ወሰለም ከተደሰቱበት ስጦታዎች መካከል ነስር ነው። በነስር ጥርጥር የለውም። ሙሐመድን አላህ አይረዳውም አይሳካለትም ብሎ የሚያስብ ሰው ካለ ፈለም ቢሰበብን ኢለሰማ፣ ገመድ አስሮ ራሱን ማነቅ ይችላል ብሎ ነበረ ሱረቱል ሐጅ ላይ። እውን የሆነ ነገር ነበር። ታዲያ ይሄ ፈትሕ የሚባለው ነገር ምንድነው ከተባለ እሱን መመልከት ሳይኖርብን አይቀርም። ፈትሕ ማለት ፈትሑ መካን የተፈለገበት በኢጅማዕ ሙፈሲሪን፣ አንድም ከሙፈሲሮች በዚህ ጉዳይ የኸለፈ የለም። ኢና ፈተሕና ለከ ፈትሐን ሙቢና ስንል ያለችው ሱራ ላይ ያለው ፈትሑ መካ ሳይሆን ሁደይቢያ ነው። ሁደይቢያም ፈትሕ ነው። ማን ዘንዳ? አላህ ሱብሓነሁ ወተዓላ ዘንዳ። በአላህ ሂሳብ ፈትሕ ነው። ግን እኮ ስንመለከተው የሁደይቢያ ስምምነት ከዛ በፊት ግን ሙስሊሞች የነበሩበትን ሁኔታ እንመልከት። ወደ ሁደይቢያ ከመሄዳችን በፊት ሙስሊሞች መካ ላይ ያሁሉ ስቃዮችን አሳልፈው በስነ ስርዓት እስልምናቸውን መከወን መተግበር ሳይችሉ ቀርተው አገር መልቀቅ ስለነበረባቸው አገራቸውን ለቀው የሚወዷትን ሀገር ያደጉባትን ሀገር አፈሯን ፈጭተው ያደጉባትን ሀገር ጥለው ተሰደዱ። ወዴት? ወደ መዲና። መዲናም አዲስ ሀገር ነው። አየር ንብረቷም ለየት ይላል። ወባዎችን አስተናግዳል። ብዙ መከራዎችን አስተናግዷል። ከዛ በኋላ መጀመሪያ እስልምና ደካማ በነበረበት ጊዜ 300 ወታደሮችን ይዘው 1000 ወታደሮችን ተዋግተዋል። በ1000 ወታደር 3000 ወታደሮችን ተዋግተው መዲና ውስጥም ተቀምጠው ብዙ መስዋዕትነትን ከፍለዋል። ብዙ መከራዎችን አይተዋል። በኒ ቁረይዛዎች ከውስጥ በኩል ሆነው ሙስሊሞችን ያጠቋቸዋል። በውጭ በኩል ደግሞ ሌላ ጠላት አለ። ኸንደቅ የሚባል ዘመቻ ተከሰተ። ኸንደቅ ማለት ነብዩ ሰለላሁ ዐለይሂ ወሰለም ራሳቸውን ከሙሽሪክ የክተት አዋጅ ዘመቻ ራሳቸውን ሊታደጉ የቆፈሩት ጉድጓድ ነው። አቡ ሱፊያን አረብ የተባለ በአጠቃላይ ይሄንን ሰው ለአንዴና ለመጨረሻ ጊዜ እናጥፋው ብለው ነብዩን ሰለላሁ ዐለይሂ ወሰለም ለማጥፋት 10,000 ወታደር ይዘው ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም የነበራቸው ህዝብ ብዛት ወታደር 1000 ነበር። በ1000 ወታደር ምን ማድረግ እንደማይችሉ ስላም ሌላ ሐሳብ ሲያስቡ ሰልማን አልፋሪሲ የጉድጓድ ቁፋሮን ሐሳብ አመጣ። ጉድጓድ ቆፈሩ። ሙሽሪኮች ተሻግረው ማጥቃት አልቻሉም። ከዛ ሁኔታ ዳኑ።
መቼ ነው ይሄ የተከሰተው? 5ኛው ዓመተ ሂጅራ ላይ ነው የተከሰተው። ስንተኛው ዓመተ ሂጅራ? 5ኛው ዓመተ ሂጅራ። 5ኛው ዓመተ ሂጅራ ላይ ነብዩና ሰሃቦቻቸው ራሳቸውን ከጠላት ለመታደግ ጉድጓድ ቆፍረው አሳልፈው ነብዩ ሰለላሁ ዐለይሂ ወሰለም በ6ኛው ከዛ ክስተት ከ6 ወር ከምናምን በኋላ ህልም አዩ። ምን አይነት ዑምራ እንደምናደርግ ህልም አይቻለሁ ተነሱ አላቸው ሰሃቦች ሰሚዕና ወአጣዕና ለማለት ችግር የለባቸው ሁኔታቸውን እያወቁ ትላንት እዛ ደጃፋቸው ድረስ ሊያጠቋቸው የነበሩ ሰዎች ዘንዳ እንደሚሄዱ ሙሽሪኮቹ ጋር እንደሚሄዱ እያወቁ ሲሄዱ ደግሞ ለሐጅ ስነ ስርዓት ሲኬድ ምንም አይነት ጦር መሳሪያ አያዝም ያለ ጦር መሳሪያ እንደሚሄዱ እያወቁ ሰሚዕና ወአጣዕና አሏቸው። የነብይ ህልም ደግሞ ተፈጻሚ መሆን አለበት ምክንያቱም ወህይ ነውና ተነስተው ሄዱ ከሰሃቦቻቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ይዘው ሄዱ። ሙሽሪኮቹ በፍጹም ዘንድሮ ዑምራ አታደርጉም ነው በቃ ዑምራ አታደርጉም አልፈቀድም። ይልቁኑ አላህ ሱብሓነሁ ወተዓላ ድል የሚባለው ነገር ከሱ እንደሆነ ሊያሳያቸው ምንም አይነት መሳሪያ ደካማ በነበሩበት ሁኔታ ላይ ምን ሊያሳያቸው ምንም ጣራችሁ አላህ Subhanahu Wa Ta'ala ነው ሊረዳችሁ የሚችለው። አላህ Subhanahu Wa Ta'ala በጠላት ልብ ውስጥ የናንተን ሃይባ የናንተን ግሬስ መፈራት እስካለቀቀባቸው ድረስ እናንተ ምንም ብትጥሩ ምንም አታመጡም የሚለውን ነገር ሊያስተምራቸው ፈልጎ ባዶ እጃቸውን በሄዱበት ምን ያደረጉ ሙሽሪኮች የእርቅ ስምምነት ከእናንተ ጋር መዋጋት አንፈልግም ደረታቸውን ነፍተው መጡ። ሙስሊሞች ምንም የጦር መሳሪያ ሳይዙ ሊገሏቸው የነበሩ ሰዎች ጋር እንደዛ ሆነው ሲሄዱ እነዚህ ሰዎች ደርጅተዋል፣ አቅማቸው በርትቷል ማለት ነው። የሆነ የተማመኑት ነገር አለ እንጂ እንዲህ ሊዳፈሩ አይችሉም። ስለዚህ መስማማት አለብን። ይሄ ፈትህ ተብሎ ተጠራ። የቱ ኢና ፈተህና ለከ ፈትሐን ሙቢና። ለምንድን ነው ፈትህ ተብሎ ተጠራው? ምክንያቱም ሪኮግኒሽን እውቅና እየሰጡ ሙሽሪኮቹ የነብዩ ሰለላሁ ዐለይሂ ወሰለምን ባለስልጣንነት የነብዩ ሰለላሁ ዐለይሂ ወሰለም የበላይ አስተዳዳሪነትን መዲና ከሄዱ በኋላ እውቅና ሊሰጡ ፍላጎት አልነበራቸው። መካ ላይ ያው ይታወቃል። መዲና ላይ የራሱ ፍላጎት አልነበራቸው። አሁን ግን በገዛ ፍቃዳቸው እኛ ከናንተ ጋር ጦር አንፈልግም የ10 ዓመት የጦር አቁም ስምምነት ሊስማሙ ራሳቸው እየተወደዱ አላህ ነው በቃ ድል የሚሰጠው የሚለውን ነገር ያስተማራቸው። እናንተ ስለወጣችሁ ስለወረዳችሁ ሰይፍ ስለያዛችሁ ምናምን አይደለም፣ በእናንተ ትግል አይደለም። ይሄን ነው ፈትህ የሚለው ቁርአን። ይሄንን ፈትህ ብሎ የገለጸበት አንደኛው ምክንያት እንዳልኳችሁ እነሱ ለነብዩ ሰለላሁ ዐለይሂ ወሰለም ስልጣን እውቅና የሰጡበት ስለሆነ፣ ሁለተኛው ነገር ደግሞ ለትልቁ ፈትህ ለፈትሁ መካ ምክንያት ስለነበር። እንዴት ነው ምክንያት ይሆን? ሙሽሪኮቹ መተው ቃል ኪዳን እንግባ የሚል ነገር ባያነሱ ኖሮ ሙስሊሞቹ መካ ድረስ የመምጣት ምክንያት አይኖራቸው ነበር። ሙሽሪኮቹ ቃል ኪዳን ይዘው መጡ። ቃል ኪዳኑ ምን ነበር? ቃል ኪዳኑ አንደኛው ነገር ከእናንተ ከሙስሊሞች ወደኛ የሚመጣ የሆነን ሰው ላንመልስላችሁ፣ ከኛ ደግሞ ወደ እናንተ የሚሄድ ሰው ልንመልስላችሁ። ይሄን ነው እንግዲህ አላህ Subhanahu Wa Ta'ala ፈትህ ነው። ስምምነቱ የሙስሊሞች ተቃራኒ የሆነ ነገር እንኳን ቢሆንም አላህ Subhanahu Wa Ta'ala ግን እኔ ነኝ ፈትህ የሆነውንና ያልሆነውን ማቀው ከበስተጀርባ ያለውን ነገር ማቀው እኔ ነኝ ብሎ ኢና ፈተህና ለከ ፈትሐን ሙቢና